በጣም ደግሞ የሚገርመው ነገር በ14 አመቱ ዩኒቨርሲቲ የገባ የመጀመሪያው ልጅ ነው በኢትዮጵያ የሚባል ነገር አለ። ሰው ያማተበ ሲሳለም እሳቸው ደና ይላሉ ተነስተዋል። እንግዲህ መሐመድ ሲራጅ እንግዲህ ሙስሊም ነው እና ቄስ ትምህርት ቤት በልጅነቱ ተምሯል። ተመሰሰ በጣም ካሳ አስከፍያለሁ በግ ምናልባት በተሶ ተማተለ ሴት አያት ናቸው። አንድ ቀን ግማሽ ጸጉርላቸው መሐመድ ያልተሰበረው ምላሱ ብቻ ነው። ዛሬ ተመልካቾቻችን እንግዲህ ይሄው ይዤላችሁ የመጣሁት እንግዳ መሐመድ ሲራጅ ይባላል። ለብዙ አመታት በጋዜጠኝነት ያገለገለ ነው። መምህር ነበረ። የኤግዚቢሽንና ባዛርን በማዘጋጀት በጣም የሚታወቅ በጣም ጎበዝ ሰው ነው። ዛሬ የበዓል የኢድ አልፈጥር በዓል ልዩ እንግዳ አድርጌዋለሁ። እስቲ በክብር እንግዲህ ተመልካቾቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብለናል። ኢድ ሙባረክ፣ ኢድ ሙባረክ፣ ኢድ ሙባረክ፣ ኢድ ሙባረክ። ዛሬ እንግዲህ የልዩ እንግዳዬ ጋዜጠኛ መሐመድ ሲራጅ ይባላል። እንግዲህ ብዙ ታሪክ አለው። ከሱ ጋር ኢድን ፈታ እያልን እናከብራለን አይደለም? በትክክል አዎ። ስሰማ እንግዲህ መሐመድ ሲራጅ እንግዲህ ሙስሊም ነው እና ቄስ ትምህርት ቤት በልጅነቱ ተምሯል ይባላል። የእኛ ቤትና መድኃኔዓለም ቤተክርስቲያን ፊት ለፊት ናቸው እንደዚህ እና እዛ ቄስ ትምህርት ቤት ያኔ ሌላም አማራጭ አልነበረም። ደግሞ የግድ ቄስ ትምህርት ቤት ሄደ ነው የምትማረው። ውሏችንም ምናመሻውም ከቤት ስንወጣም ምን ሄደው ቤተክርስቲያን ነውና ብዙ በተለይ ሙታን የሚባል ቦታ አለ ለመቃብር ስፍራ ቅርብ የሆነ ቦታ እዛ ስፍራ ሁሉ በደንብ አድርጌ እንዳውቅ በልጅነት ያደረገኝ ያ መድኃኔዓለም ቤተክርስቲያን ነውና እዛው ነው የተማርኩት። አሰላ ነው ተወልደ ያደገው? አሰላ ነው ተወልደ። ከጥንታዊቱ አሰላ? ከጥንታዊቱ አሰላ ነው። እንግዲህ አሰላ ሲነሳ ብዙ ነገር ይባላል። ያው ኃይሌ ገብረስላሴ እዛው ነው። ኃይሌ ገብረስላሴ እዛው ደህና ነው። ግን እሱ እዛ ኃይሌ ገብረስላሴ በጣም ደህና ነው። በጣም በሚገርም ሁኔታ የኃይሌ ገብረስላሴ ወንድም ዘርጋው ይባላል በህይወት አለ እና የኛ ካፌ አለ እዛ ቬነስ የሚባል ካፌ። እዛ ካፌ በቃ ኃይሌ ከስፖርት መልስ እኛ ጋር አይጠፋም ነበር። አባቴ በጣም ይወደው ነበር። አረ